ህይወት የራሷ ጦርነት ናት የጦርነቱ አዛዥ ግን አንተ ነህ የራስህን የውስጥ ጦርነት በቃ ጀነራሉ ማንተና ተራ ወታደሩ ማንተና ታንከኛው እግረኛው አየር ኃይሉ ለህይወት ከዛ በኋላስ ካለፍክበት በኋላ ነው ተረተረቱ የሚመጣው ቲቪቱ ጢባሩ የሚመጣው ካለፈበት በኋላ ነው እንደዚህ አርጌ እንደዚህ ሰርቼ ሲል is he crazy ምንድነው የሚያወራው ይላል አይገባው ያልቸገረው ሰው ስለ ችግር ስታወራ ብትውል አይገባው ለምን ምግብ አይበላም ታዲያ ይላል አሁን ባለህበት መረዳት ቢዝነስ እንዴት ነው የምትረዳው በዛኛው አይደለም አሁን ማመን እውነቱን ማመን እውነቱ ምንድነው አሁን ያለንበትን ቦታ ማመን ሰዎች ቀድመው ሄደዋል ለምሳሌ ፎቅ ሰራለው ካልክ ፎቅ ሰርቷል ፋብሪካ ሰራለው ፋብሪካ ሰርቷል እነሱ ሄደዋል ብለህ አለማቆ ያንተ የመጀመሪያው ቀን ዛሬ ሊሆን ይችላል ያቺን ማመን ነው ቢዝነስ ውስጥ ደግሞ ትልቁ የትኛው ነው ትረስት እምነት አምጣ አይታችኋል አንዳንድ ምግብ ቤቶች ትልልቅ ባለ 5 ኮከቦች ይያሉ የእናት ጓዳ ላይ ሰዎች ምንድነው የሚያረጉት በሰልፍ ይበላሉ ሽሮዋን አይደለም ይበሉት አንዳንዴ ጸዳት የሌለው ቦታ ላይ ጥሩ ምግብ ታገለ እምነቱን ነው የሚበላው ንግድ ማለት እምነት ነው በያስከው ነገር እውነተኛ በመጀመሪያ ደረጃ አንተ ፈራህ እግዚአብሔር ኖሮ ፈጣሪህም ፈርተ ተረስቱን የምትሰጥ ከሆነ በእውነት ነው ማለት ትንሽ ያለፋል ከተወሰነ ጊዜ በኋላ ግን ሰዎች ይከተሉሃል ምትሸጠው ነገር ትክክለኛ ሻጭ ከሆን ሰዎች ተመልሰው ይመጣሉ አጭበርብረህ ግን አንድ ነገር ትሸጣለህ አይደግምህም